አስዘጋሚ ለምን መጣ ዛሬ እዚህ? አሁን ልቀቃት ትወጣለህ ወይ? አንተ አርሴማ መንፈስ ነው፣ አርሴማ መንፈስ ነው። ከሰማያቱ የመጣ መንፈስ ነው። አንተ ውሸተኛ መንፈስ አሁን በታላቅ ትንጮይና ልቀቃት። ቀጥበል ቀጥበል ጸጥበል ጸጥበል ጸጥበል። ምንም ነገር እሱ ማድረግ አትችልም፣ ማድረግ አትችልም። ምንም ነገር እሱ ለማድረግ አትችልም። ምንም ነገር አንተ ክፉ ተቃሚ አርሴማ መንፈስ ነው። አንተ አርሴማ ነው፣ አርሴማ ነው። ዛሬ አንተ ስራ ፈረስክ። እናንተ ስራ ምንድን ነው? ጸጥበል ጸጥበል ቀጥበል። አይለቅም አይለቅም። ለምን ይለቃልን? ታዋረድክ። ዛሬ ስንት ሰዎች አስሮ ወጣቶችን ታስሮ አባቶችን አስሮ ወጆ አርሴማ አሉ ብዙ ብዙ አሉ ብዙ ታስሮ ያለው አሉ ሰለጥ ጧፍ እንዳለ አሳ ብዙ ሰዎች ታስሮ ነው ያሉ። አስረን ቁጭ ያደረግናቸው ዛሬ ግን ተዋረዳችኋል። ተዋረዳችሁ። እዚህ ሮቦት ቤተክርስቲያን መጣችሁና ተዋረዳችሁ። ጸጥ በል ጸጥ በል። በጌታ አንድ ሁለት በጌታ በኢየሱስ ጂሰስ ነም ገለቴ ፈቀባ ኢየሱስ ጌታ ነው። አሁንም ምስጋና ምስጋና እልልታ ለእግዚአብሔር። ፕሬስ ጋድ። ተነስ ተነስ ወንድም ተነስ። ዛሬ ነፃ ወጣ። አመሰግኑ ስለሱ እግዚአብሔር ነው። ከየት ነው የመጣው? ጎጆ አርሴማ። ለምን መጣ እዚህ ዛሬ? ማን ነው እዚህ እንድትመጣ ያደረገ? አታውቅም? እዚህ ዝም ብሎ መጣ? ዝም ብሎ ነው የገባው እዚህ? ዛሬ እግዚአብሔር ነፃ ወጣ። አመሰግኑ ባካችሁ ጌታ። ዝም ብሎ ነው እዚህ ቸርች የገባ? እንዴት እንደገባ እንኳን አታውቅም። ዛሬ ኢየሱስ ነፃ ወጣ። አንተ ላይ ጮህ የወጣ እኔ ከአርሴማ ጎጆ ነው ያመጣው። ዘመን ሁሉን ተበላሽቻለሁ፣ ብዙ ትውልድን አበላሽቻለሁ ብሎ ከአንተ ላይ ጮህ ወጥቷል። አንተ ነፃ ወጥቷል። ጌታ ኢየሱስን ትወዳለህ? ትወዳለህ? እሱን ትቀበላለህ? ትቀበላለህ? እጁን አንሳ። ከዛሬ ጀምሮ በል ሰይጣንን ዓለምን ትቼአለሁ። ኢየሱስ ክርስቶስን ግለ ዳኜ አድርገህ ተቀብያለሁ። አጨብጭቡ 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 ለጌታ። ቸርች ስትገባ ምን መታወቅ ምን መታወቅ ምን ያመናት አምላክ ነው እግዚአብሔር ሚዋጣ ከነገለ ይፈታ። ከዚህ በኋላ እኛ አንተ ወንድሞች ነን። ቀና ብል ምን ይያው ምንም አትፍራ። ዛሬ ነፃ ወጥቷል። ዋት እኮ እዚህ ሲቀመጥ ዝም ብሎ ተቀመጣለ እንጂ ምን መታወቅ ነበር? ከዛሬ ጀምሮ ነፃ ነው። አርሴማ ጎጆ ነው የምትቀምጠው። ምን ነበር? ታሞ ነው ከየት ሀገር? አዋሽ አርባ ታሟል ብሎ እዛ አስቀምጦ የተቀመጠ ነበር። እየተቀመጥኩ ነበር። ዛሬ ስትገባ ምንም አታውቅም። ዛሬ መድኃኒዓለም ስለነበረ ለሊት ነው የወጣሁት 12 ሰዓት ላይ። ከዛ በኋላ ወዴት እንደሚሄድ አላውቀውም። ዝም ብሎ እዚህ ቤት ገባ። አላውቀውም ወዴት እንደሚሄዱላ። እባካችሁ የጌታ አፉን ክፈት። ዩ አር ፍሪ ኢን ጂሰስ ኔም ኢን ጂሰስ ኔም ኢን ጂሰስ ኔም። ና ክፈት አፉን ክፈት ክፈት። የክርስቶስ ዳማ ይላል። ክፈት አፍ በጌታ በኢየሱስ ስም ውጣ ውጣ። ከውስጥ ያለ ውጣ። መስጣጠቢያ ፍዳር ግን ፌስታል እንቁላኛ ተሰሚው ወጥ ደፋ ፍዳ ቶሎ በል። መስጣጠቢያ ፍድ መስጣጠቢያ ትረኮ አንተ ይጋቂ አባ አዲስ እሱማ አዲ በቃ ካለ ትግረ ውጣ ከውስጥ ያለ ውጣ ከውስጥ ያለ ውጣ በኢየሱስ ውጣ። እንቁላ ድግምት ውስጥ ያስበላችሁ ውጣ ውጣ ከውስጥ ውጣ ከውስጥ ውጣ ከውስጥ ውጣ ከውስጥ ውጣ በኢየሱስ ስም። ድግምት ያስበላችሁ ውጣ ከውስጥ
ችግር የለም። አሁን ተገኝተው ውጣ እንጂ ሰስነ እንጂ ሰስነ ዩ አር ፍሪ ተነስ ዋጋ ገለቴ ፈዳ አቀጌ ወልቃስ አራቃሴ ዋን ከተነነ ከከሰሩ ሲገሳ ጀሰ ፈያ ከፍነት ጅጅሬራ በስረት በኔራ ከዛሬ ጀምሮ ውስጣችሁ ተቀምጦ እናንተ የሚያጸንቅ እናንተ ሊያብድ የሚፈልግ የጠላት አሰራር ከውስጣችሁ ከውስጥ ላይ የተሰበረ ገለቴ ፈዳ አመሰግናለሁ። ከዛሬ ጀምሮ ከጌታ ኢየሱስ ጋር ትሄዳለህ። ይህ መስቀል ቁረጥ፣ ያ ቁረጥ በጌታ በኢየሱስ ጣል። እኔ ፈይገኛለሁ ወይ ልጆች አለ 2 ልጆች ዛሬ እግዚአብሔር ነው ቤት አለ ንብረት አለ ባካችሁ ባካከለ ፈታ ለምስክርነት ተመልሶ ትመጣለህ። ከዛሬ ጀምሮ ምንም በሽታ የለም። አንተ ነፃ ነው። በአንተ ላይ ተደግሞ ነው። አሁን ደህና ነው። ሰላም ነው። ባካችሁ ባካከለ ጎታ ጎታ ገለታ ገሻማ ይሞት ሞቶ ሃሌሉያ ታንክ ዩ ጂሰስ ታንክ ዩ ጂሰስ ገለኒ ዋቀዮ ፈቶ ምን አይነት አምላክ ነው እዚህ ያለ ዋቀ ድንቅ ይጅራከ ሄዳ ከይኬራ በአመነ ከራ ካሴ ተመነ ከራ ጨፍሴ ገለቴ ፈቶ አመሰግናለሁ። ሰላም የለም መገረፍ ነው። ተነስቶ 9 ሰዓት ላይ መጠመቅ ነው። በሰንሰለት ነው የሚታሰረው። እሺ በመስቀል ነው የምንገረፍ። በትልቅ መስቀል ብላ ስሙ በሌሊት እሺ ንገራት እስቲ ተናገር። 9 ሰዓት ላይ እንቀሰቀሳለን። ወደ ጸበል ስንሄድ ተሰልፈን ነው የምንሄደው። እሺ በሰንሰለትና በጧፍ ታስረን ከገባን በኋላ በመስቀል ነው ትልቅ መስቀል አለ። ጀርባችን በዛ ነው የምንመጣው። ውጣ እያለ በዛ ነው የምንመጣው። ከዛ ተመልሰን እንገባለን። ታስረን ነው የምንወጣው። በቃ ምግብ የለም፣ ምንም ነገር የለም። በቃ ትልቅ መንግስት ያላወቀው እስር ቤት ነው። ገዳሙ ቤተክርስቲያን የሚባለው ቦታ እኔ ብቻ ሳይሆን ያው እድለኛ ነኝ። አምልጬ ወጥቼ እዚህ ቦታ ላይ ተገኝቼ ለእነሱ አሁን ምን ትመሰክራለህ? እዛ የተጨነቁ ሰዎች ምን ትላለህ እስቲ? ወደዚያም አሁን ተመልሼ አልሄድም። ወደ ቤተሰቦቼ ጋር ነው የሚሄደው። አዋሽ አርባ ናቸው። እሺ ወደዚያ ነው የሚሄደው። እዚያ ግን ተመልሼ አልገባም። ለእነሱ ድንገት ተናግሬ ቪዲዮ ላይ በቃ እኔ የምለው ቤተክርስቲያን ምንም አያደርግም፣ ጸበል ምንም አያደርግም፣ አያድንም። እውነተኛው እዚህ ነው ያለው። 6 ወር ሙሉ ሲሰቃይ ነው። 6 ወር ከ15 ቀን ነው እዛ ቦታ ላይ የቆየሁት። 6 ወር ከ15 ማለት እኔ ስራ ነበር መከላከያ ጀነራል ውስጥ ነው የምሰራው። ሚቴክ ውስጥ 3 እና 4 ማሽን ነው የማንቀሳቅሰው። 2 ልጆች አሉኝ፣ ሚስት አለኝ፣ ቤት አለኝ፣ የራሴ ንብረት አለኝ። አብዳል ተብዬ ነው አምጥተው እዚህ ያስገቡኝ። ግን እዚህ ስገባ ምንም አይነት ለውጥ አላየሁም፣ ምንም ነገር አላየሁም። 6 ወር ከ15 ቀን ግን ያየሁት ነገር የለም። እዚህ ቦታ ግን ሳልከፍል ምንም ሳልል ሲያቆም ይለቀ ሰሊጋ ይለቀ ገና ተገና ዋቀዩ አጥቅቱ ለኛ ጌታ ለኢየሱስ